ይሄንን ነው ልላችሁ ፈልገው ነው። ሰላም በይ እሺ እና ጠፋብኝ። እሺ ሰላም እንዴት ናችሁ? እኔ የአዳማ ሳይንስና ቴክኖሎጂ ሁለተኛ አመት ተማሪ ነኝ። መጀመሪያ ስመጣ እዚህ ዩኒቨርሲቲ ቢነገረኝ ወይ ባውቀው ብዬ የማስባቸውን 3 ነገሮች ልነግራችሁ ነው ዛሬ የመጣሁት። የመጀመሪያው ነገር እዚህ ስትመጡ ሰው የሚነግራችሁንና ከበፊት የነበራችሁን ሰዎች ሲነግሯችሁና እዚህ ያለው ነገር አንድ አይነት ስለማይሆን ኤክስፔክቴሽናችሁን ከፍ አድርጎ አታደርጉት። ሁለተኛው ደግሞ እዚህ በደንብ ካላጠናችሁ ወይም ደግሞ በስርዓት ስኬጁል አውጥታችሁ ምናምን ካላጠናችሁ እዚህ ምንም አይነት ውጤት እንደማታገኙ ነው። ያስገኛችሁትን ግሬድ ነው የሚቀመጥላችሁ እና በጣም ጠንክራችሁ ማጥናት ይጠበቅባችኋል። ሶስተኛው ደግሞ ማትሪክ ምንም አይነት ሪዛልት ብታመጡ እዚህ ባመጣችሁት እዚህ በሰራችሁት 3 ሴሚስተሮች ናቸው ዲፓርትመንት የምትመደቡት። ሰላም እኔ ደግሞ ጓደኛዬ ከነገረቻችሁ በተጨማሪ ላችሁ የምፈልገው ነገር አንደኛ በጣም ቱማች ኤክስፔክቴሽን ብላችኋለች፣ ግን አስተማሪዎች ጀስት ሚስተር ኤፍ ምናምን ይባላሉ እና እነሱ ኢቨን ቢደርሷችሁ እንኳን በራሳችሁ ጥረት ያንን ማለፍ እንደምትችሉ ማረጋገጥ አለባችሁ። እናንተ ከሰራችሁ እነሱ የማይሰጡበት ምክንያት ስለሌለ ማለት ነው። ሌላኛው ደግሞ ጀስት ዲፓርትመንታችሁን አውቃችሁ መግባት አለባችሁ። ፕላን ኤ ዲፓርትመንት መጀመሪያ የምትፈልጉት ምን ላይ ኢንተረስት እንዳላችሁ ኢቨን አሁን ፊዚክስ እና ማትስ ባትወዱ እንኳን ግን የምትወዱት አሁን ለምሳሌ ሶፍትዌር ኢንጂነሪንግ ወይ ሲኤስ ከሆነ ለዛ ስትሉ ፊዚክስ እና ማትስን መጋፈጥ እንዳለባችሁ ራሳችሁን አሳምናችሁ መግባት አለባችሁ። ሌላ ደግሞ ለራሳችሁ ናችሁ ያላችሁት ማለት ምንም ነገር ቢፈጠር ከጎናችሁ የለም። ስለዚህ ራሳችሁ ናችሁ ሁሉንም ነገር ሃንድል ማድረግ ያለባችሁ። በራሳችሁ ሃንድል ማድረግ መጀመር መልመድ አለባችሁ። ብር አጠቃቀምም እንዲሁም ከጓደኛ ጋር መለማመድ፣ የተለያየ ፐርሰናሊቲ ስለሆነ እዚህ ውስጥ ያለው መለማመድ መልመድ አለባችሁ። እነሱ ከነገሯችሁ ነገር በተጨማሪ እኔ ልነግራችሁ የምፈልገው ነገር አንደኛ ነገር አላ እዚህ ከገባችሁ በኋላ ነገሮችን ፊልም ማድረግ አለባችሁ በራሳችሁ። ማለት አሁን ለምሳሌ የሆነ ነገር ሲፈጠር ምናምን ገና ለገና ሰው ምን ይለኛል ምናምን የሚል ነገር መቅረት አለበት። ምክንያቱም ማንም ሰው እዚህ ቼክ ያደርጋችሁ። ሁላችሁንም የራሳችንን ሀሳብ ነው እንትን የምንለው የራሳችንን ኑሮ ነው የምንኖረው። ስለዚህ እንትና እኮ እንትን ባረግ ያዩኛል ምናምን ብላችሁ የምትጨነቁበት አይነት ነገር ከሆነ መቼም አትዘልቁ። ሲኒየሮቻችሁን አትመኑ። ማለት ያታለሏችኋል ሳይሆን ሜቢ ልትታለሉ ትችላላችሁ። እንትን እያልኩ አይደለም እኔ ግን ምንድነው ፖይንቱ እነሱ የነበሩበት ነገርና እኛ ያለንበት ነገር የተለያየ ነው አላ። እናንተም ስትመጡ ከኛ የተለየ ነገር ላይ ነው የምትገቡት። ስለዚህ እናንተ የራሳችሁ ወይና ፕላን አድርጋችሁ ሁሉንም ነገር መምጣት አለባችሁ። አሁን እዚህ ለምሳሌ ሲኒየሪ በባለፈው አመት የሆነ ውጤት ቢያመጣ እኔም አመጣለሁ ማለት አይደለም። እኔ በራሴ ወይ ስለሆነ የሚሄደው ወይ እንትና እኮ እንደዚህ አምጥቷል ስለዚህ በቃ ፈታ በሉ ብሏል ፈታ ላለው ምናምን ብሎ ነገር የለም። መጀመሪያ ላይ ካላ እዚህ ማጥ ውስጥ ብገባ የመውጣት አቅሙ አለኝ ወይ ብላችሁ አስባችሁ መግባት አለባችሁ። እሺ እኔ ደግሞ የምነግራችሁ ነገር ግቢ ስትመጡ ማድረግ ያለባችሁ ነገር ነው። አንደኛ ነገር ከዶርሜቶቻችሁ ጋር ወይም ደግሞ አንድ ላይ ከምትመደቡ ልጆች ጋር ከተለያየ ሀገር ከተለያየ ቤተሰብ ከተለያየ እምነት ስለምትመጡ ተቻችላችሁ አንድ ላይ እንድትኖሩ ነው የምመክራችሁ። ሌላኛው ደግሞ ግቢ ውስጥ የተለያዩ እንስሳቶች ስላሉ ከወጣችሁም አንድ ላይ ወይም ደግሞ ሰብሰብ ብላችሁ ብትወጡ ወይም ደግሞ በጊዜ ወደ ዶርም እንድትገቡ መክራችኋለሁ። ሲቀጥል ፎከስ አድርጋችሁ መምጣት ያለባችሁ ትምህርታችሁ ላይ ነው። ማለትም አለ አይደል ይከብዳል ትምህርቱ የሚከብድ ነው ግን ከሰራችሁ ካጠናችሁ ጊዜያችሁን በደንብ ከተጠቀማችሁ ማይሆን ነገር የለም። በደንብ ጥሩ ጂፒኤ ታመጣላችሁ። ፈርስት ይር ላይ የምታመጡት ጂፒኤ እስከመጨረሻው እስከምትወጡበት ድረስ ስለሚያስፈልጋችሁ አሪፍ ጂፒኤ ለመያዝ ሞክሩ። ስትመጡ ደግሞ ብዙ እቃ ይዛችሁ አትምጡ። ማለትም ወፍራም ልብሶችን ሁዲ፣ ወፍራም ብርድ ልብስ ምናምን ይዛችሁ አትምጡ። ምክንያቱም አካባቢው ሞቃት ስለሆነ ሳሳ ያሉ ልብሶችን ሳሳ ያለ ብርድ ልብስ ምናምን ይዛችሁ ነው።